ኢትዮጵያ ወደ አሜሪካ ስትሄድ አገልጋይ ነበርክ በኢትዮጵያ ኦርቶዶክስ ቤተክርስቲያን እና እንዴት አሳለፍከው ይሄን 13 አመት እንዴት ነበር የአሜሪካ ቆይታ የሚለውን ትንሽ ብትነግረኝ ደስ ይለኛል። አገልጋይ በኦርቶዶክስ ውስጥ አገልጋይ ነበርክ፣ ከዛ በኋላ ወደ ጌታ መጣህ። እንግዲህ ቀላል ይሆናል ብዬ አላስብም። ምክንያቱም ያደክበት ያገለገልክበት የኖርክበትን ቤት ትተህ ስትወጣ ሁሉ ነገር አርጋ ባልጋ ይሆናል ብዬ አላስብም። እና 13 አመት እንደው ባጭሩ ምን ይመስላል? ሲሄድ አሁን እንዳልከው የኦርቶዶክስ አገልጋይ ሆኜ ነው የሄድኩት። እኔ በመዝሙር በቅዳሴና በትምህርት በሶስቱም ነበር ማገለግለው። ቅዳሴውን ለማገልገል የራሱ የሆነ የክህነት ጸጋ ያስፈልጋል ወይ ስጦታ፣ ይሄ ሹመት እና እሱ ላይ ከልጅነት ጀምሮ ያው በኦርቶዶክስ ውስጥ ያደግኩበት ሂደት ቀስ በቀስ ያው ራንኩ እየተሻሻለ ነው የሚሄደውና እስከ ቅስና ማዕረግ ድረስ ደርሻለሁ። የቅስና ማዕረግ የመጨረሻው ምንኩስናም ወደ ጵጵስና ሊኬድ ሲል ቅስና ነው የሚባለው እና ዲያቆን ሆኜ ረጅም ዘመን አገልግያለሁ። ከዛ ደግሞ በቅስና አገልግያለሁ። በአሜሪካ ኦልሞስት ሁሉም ስቴቶች በአገልግሎት ዞር ያለው በስብከትም በዝማሬም በቅዳሴም ማለት ነው። እንደምታውቀው በጣም ብዙ የኦርቶዶክስ አብያተ ክርስቲያናት አሉ በሰሜን አሜሪካ እና ያረገጥኩበት ቦታ በጣም ውስን ነው እንጂ ሁሉንም አይቻለሁ ማለት እችላለሁ። ወደ ጌታ ስመጣ ግን እንዳልከው አልጋ ባልጋ አልነበረም መንገዱ። በጣም ብዙ አስቸጋሪ ነገሮችን አልፌያለሁኝ። ለምሳሌ የዳንኩበትን ቅጽበት ሳስታውሰው ይሄ ጌታን ካየሁበት ኢንካውንተሩን ካገኘሁበት ጊዜ ብነሳ ያኔ ክርስቶስ ኢየሱስን ሳይና ስመለከት ከዚህም በፊት ሚሊኒየም አዳራሽም ላይ መስክሬዋለሁኝ። ድንገት ነው አይኔ የተገለጠ። እኔ ማንም አልመሰከረልኝም። በነገራችን ላይ ጌታን ተቀበል ብሎ መጥቶ እንደው ወይ እግዚአብሔር ልኮት መጥቶ የተናገረኝ ሰው የለም። ግን ይሄ የምናገለግለው ወንጌል ምን ዘምረው መዝሙር መገለጥ ላይ የተመሰረተ ነው ብዬ አምናለሁ። እኛ ባይገባንም እግዚአብሔር ገብቶታል። ስለዚህ መንፈስ ቅዱስ በአፋችን ያስቀመጠው ቅኔ መለስ ብዬ ሳየው እውነትም መረዳት ውስጥ ነበርን እና እግዚአብሔር ቀስ በቀስ ስለሆነ የሚያሳድገው በገባን ጊዜ በፍጥነት ብንወጣ ምንቀጭበት ሁኔታ ስለሚኖር ተጠንቅቆልን እንዳቆየን ይገባኛል። ምክንያቱም በኔ ጭካኔና ድፍረት ያ ነገር ገብቶኝ ቢሆን ምናገረው ድሮ ነው፣ ምቀጨውም ድሮ ነው የሚሆነው ማለት ነው። ስለዚህ ቦታና ጊዜ እግዚአብሔር ለሰዎች እንደሚመርጥ አምናለሁ። እና ጳውሎስን የጠራበት ሁኔታ አለ። አሳዳጅ ነው፣ ለአባቶቹ ወግ ከመጠን በላይ የሚቀና ሰው ነው። ከበራለት በኋላ ግን አይደራደርም ጳውሎስ። ልክ እንደዛው ነው። ጌታን ካየውባት ቅጽበት በኋላ የኔ አገልግሎት ሌላ ሆነ። በቃ ይጠሩኛል እኮ እስከ አውሮፓ አውስትራሊያ ድረስ ጥምቀት ሲሆን የሆነ ነገር ሲኖር እኮ ኑና አገልግሉ እንባላለን። ግን ያ ራእይ ወደ እኔ ከመጣ ጊዜ በኋላ የመጨረሻ አገልግሎቴ አትላንታ የሚባል ሀገር ነው፣ ማርያም የሚባል ቤተክርስቲያን ያገለግሉት የመጨረሻው። እዛ ላይ ኢየሱስ ጌታ እንደሆነ ስናገር ነበር። ቪዲዮ ራሱ ማስረጃ ስላለ ምናልባትም አንዳንድ ቪዲዮዎችን እንደ ማስረጃ ከዚህ ቪዲዮ ጋር አቀናብራችሁ ካወጣችሁት መረጃው አለኝ። ኢየሱስ ጌታ እንደሆነ መሰክር ነበር። ማርያም መድኃኒት እንዳልሆነች፣ መድኃኒት ኢየሱስ ብቻ እንደሆነ ለህዝቡ የምናገርበት ሁኔታ ነበርና ያቺ ቅጽበት እኔን ከለወጠችኝ በኋላ ጌታ ወደ ቤቴ መጥቶ እኔን ከለወጠኝ በኋላ ስብከቴ ተቀየረ፣ መዝሙሬ ተቀየረ። በፊት ቀላቅለን ምን ዘምራቸውን መዝሙሮች አሁን ለብቻ ነጥሎ ማውጣት እና ለጌታ ክብር የሚሆኑትን ብቻ ወደ መዘመር። በዚህ ምክንያት የአቋም ለውጥ እንደመጣ አወቁ። ውግዘቱም ዓለም አቀፍ የሆነ ኢሜጅ ነበረው። ለምሳሌ እዚህ የነበሩ አገልጋዮችን እዚህ ያለው ሲኖዶስ በቀጥታ አወገዛቸው። የኔና ትዝ ይለኛል የዘማሪ ዘርፌ አሜሪካ ያለው ሲኖዶስ ነው ያወገዘው። ስለዚህ አሁን ያ ሲኖዶስ ስለሌለ ውግዘቱ ተነስቷል። የተወገዘ አውጋዥ የሚል ትምህርት አስተምሬያለሁ አንዴ። ምክንያቱም ይሄ ተወግዟል።
ያኛው የአሜሪካው የኢትዮጵያውን አውግዞ ነበር፣ የኢትዮጵያ ደግሞ ያኛውን አውግዞ ነበር። እና የተወገዘ አውጋዥ ነው አይሰራም በሚል ርዕስ አገልግያለሁ። እና ጌታ ረዳኝ በእውነት በጣም በጣም ትልቅ ለውጥ ነው ማለት እኔ እንኳን አላስበውም እንኳን ሌላው ሰው። አሁን ብዙ ሰው ስታይ መረዳት አይችል ማለት እንዴት ሆነ፣ ትዝታው እንዴት ሊለወጥ ቻለ፣ እንዴት ይህን ያህል ሊጨክን ቻለ የሚል ጥያቄ አለው። እና እኔ ራሴ አይገባኝም። ይሄን የሚገባው እሱ ብቻ ነው፣ ኢየሱስ ብቻ ነው። እና መለወጥ ይችላል እኛ ጌታ። እውነት ነው። ምናልባት በ13 ዓመት ቆይታ ጊዜ ቸግሮክ ያውቃል ነው ወይስ ያው አሜሪካ ሁሉ መቼም አሜሪካ ያለ ሰው ሁሉ ያለፈለት አይደለም። ባለፈውም ጊዜ አሜሪካ በሄድኩ ጊዜ በጣም እግዚአብሔርን የሚወዱ እግዚአብሔርን የሚፈሩ ድንቅ ክርስቲያኖችን አይቻለሁ። ግን ደግሞ ኢትዮጵያ ውስጥ ስትሆን አሜሪካ የሄደ ሰው ሁሉ እዛ የሚኖር ሰው ሁሉ ጥሩ ኑሮ እንደሚኖር እንደማይቸግረው ነው የሚታሰበው። እና አንተ ወደ ጌታ ስትመጣና ይሄንን ድንቅ ውሳኔ ስትወስን ባለፉት አመታቶች ውስጥ ቸግሮ ያውቃል? ብቸኝነት ውስጥ አልፈህ ታውቃለህ? ወደ ኋላ እንድትመለስ ትላንትናንስ እንድትናፍቅ ሊያረግ በሚችል የህይወት ጉዳይ ተፈተነ ታውቃለህ? ይሄ በጣም ጥሩ ጥያቄ ነው። እኔ እዚህ ብቻ ሰው የሚቸገር የሚመስላቸው ሰዎች አሉ። ማለት ኢትዮጵያ ውስጥ ብቻ ይመስላቸዋል እንጂ ሰዎች ሲፈተኑ የትም ቦታ ላይ ዋጋ የሚከፍሉበት ሁኔታ እንዳለ አምናለሁ። ቦታው የትም ይሁን ማለት ነው። እና ከወጣሁኝ በኋላ ቻሌንጆች ነበሩ። ኢኮኖሚካሊ ፋይናንሻል የሆኑ ጥያቄዎች ነበሩ። እና በዛ ሁኔታ ውስጥ የራሴን ስራ መፈለግ ነበረብኝ። ራይድ ሰራ ነበር። ይሄ ኡበር የሚባል ቢዝነስ ውስጥ ገብቼ በሱ በጣም ረጅም ዘመን ለብቻዬ እንትን እላለሁ። ጠዋት ተነስቼ ስራ መሄድ አለብኝ። ከዛ ደግሞ ላይቭ መግባት አለብኝ። እና ለሊት ተነስቼ ሰርቼ ለላይቭ መመጣበት ጊዜ አለ። እና አንዳንዴ አይኔ ላይ ራሱ ታየዋለ። እና አሁን ዝም ብሎ አልጋ በአልጋ የሚመስላቸው ሰዎች አሉ። እና ዋጋ ከፍዬ ያገለገልኩባቸው ጊዜዎች ነበሩ። ፋይናንሻሊ ስቴብል ለመሆንና ቤተሰቤንም ለማስተዳደር በጣም በጣም ወሳኝ የሆኑ አስጨናቂ ጊዜዎች ነበሩ። ግን ይገርመሃል፣ ያው ጸጋው አይደለ በእኛ ላይ የሚሰራው። ያንን ጊዜ እንዳልፈው ግን ጌታ በጣም ብዙ ሞገስና ጸጋ ሰጥቶኝ ነበር። አገልግሎቱ እየሰፋ ሲሄድ በዛው ልክ አገልግሎቱን የሚረዱም ሰዎች እየዳኑ ሲሄዱ፣ ሰዎች እየተለወጡ ሲሄዱ፣ የአገልግሎቱን ፍሬ ያዩ ሰዎች ማገዝ ጀመሩ እንጂ በጣም በጣም እንትን የሆነ ከባድ የሆነ ፋይናንሻል ጥያቄ የነበረበት ዘመን ነበር። ከዛ ውጪ ልክ ይሄ እንደ ጉም እንደሚበተን የተበተነ ሰው አለ በዙሪያችን የነበረ ቤተሰብ ጭምር የነበረ ለኛ በጣም ቅርብ የሆኑ ሰዎች ልክ ይሄ ለውጥ ከመጣ በኋላ ድራሻቸው ሲጠፋ አይቻለሁ። በቃ ምንም ስልክም የለም፣ ጥያቄም የለም፣ ምንም የለም። እና ብቻችንን እንደ ፋሚሊ ያሳለፍንበት በጣም በጣም አስጨናቂም ጊዜ ነበረ። ይሄ ግን ለክርስቶስ ስለሆነ ይሄ እንትኑ ጠባሳ የለውም። እኔ በጣም የሚገርመኝ በጌታ ጉዳይ የምትከፍለው ዋጋ ጠባሳ የለውም። ለተወሰነ ጊዜ ይሰማሃል እንጂ በኋላ እንደውም ክብር ነው የሆነ የሚሰማ በጣም በጣም የልብ ደስታና ኩራት አለና ቃል ይሰጠን ነበር ጌታ። ለብቻችን ምንጸልይበት ጊዜ አለ። ልጆቼን ይዤ ከባለቤቴ ጋራ ማንም ሳይመጣ ማለት ነው። ከዛ በኋላ ነው ነገሮች የተለወጡ። ወደ ቤተ ክርስቲያን መለወጥ ጀመረች ያቺ ህብረት። እና አንዴ እህታችን ዘማሪ ዘርፌንም ጋብዤ በዛ አካባቢ የነበሩ ፓስተሮች ሁሉ ባሉበት ትልቅ ፕሮግራም ሰርተናል። እና ችግሮች ነበሩ፣ ግን ጌታ አሳልፎታል።